ትዳር ዋጋ እንዲኖረውና ትዳር ዘለቂታ እንዲኖረው ምንድነው የሚያስፈልገው ተብላ ስትጠየቅ ፍቅር ብላ መልሳለች ማለት ነው ሳምሪ እንግዲህ እናትየውም ደግሞ በሳምሪና በፋኒ ፍቅር በጣም ተገርማ በጣም ተደምማ መግቢያ ላይ እንደሰማችሁት ስታወራ ነበር ጂጂኪያ ትላንትና ቲክቶክ ላይ ማለት ነው ሰላምና ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ያብዛልኝ ለዚህ ቻናል አዲስ ከሆናችሁ ሼር እና ላይክ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በተተና በአክብሮት ተጠይቃለሁኝ የዛሬ ቪዲዮ መግቢያ ላይ እንደሰማችሁት ጂጂኪያ ለልጇ አሁን ላይ በጣም ማሰብ ከጀመሩ እናቶች አንደኛዋ ሆናለች አንድ ሁለት ደግሞ በሳምሪና በፋኒ ፍቅር እጅግ በጣም ተገርማ እጅግ በጣም ተደምማ ስታወራ ነበር እንዴ ፋኒ ለሳምሪ ይሄን ያክል ይወዳታል ማለት ነው ብላ ስታወራ እንዴ እውነት ነው ፋኒና ሳምሪ ባይዋደዱና ባይፈቃቀሩ ኖሮ ትዳራቸው ዋጋ ይኖራል ብዬ በእውነት አላስብም በጣም የሚገርሙ በጣም የሚደንቁ ጥንዶች ናቸው ምክንያቱም ከሳምሪና ከፋኒ በኋላ በርካታ ጥንዶች መጥቶ ነበር እንደዚሁ ልጅ ሆኖ ማለት ነው እንግዲህ ሳምሪና ፋኒ በጣም ህፃን ሆኖ ነው አንድ ላይ ያየናቸው ተጋቡ ወለዱ አሁን ትልቅ ባልና ሚስቶች ሆነዋል እግዚአብሔር አምላክ ትዳራቸውን ይባርክላቸው በጣም ነው ደስ የሚለው ግን ዋጋ ባይኖረው ትዳራቸው ፍቅር ባይኖረው ኖሮ ድሮ ተለያይቶ ነበር ለምን በርካታ ጥንዶች ስለተለያዩ ማለት ነው ከዚህ በፊት አይ እሱን አጥቼ መኖር አልፈልግም እሷን አጥቼ መኖር አልፈልግም ብሎ የመጡ ጥንዶች በእውነት አሁን የሉም ዘርማንዘራቸው ጠፍተዋል ሳይግባቡ ተገናኝተው ሳይግባቡ ተለያይቷልና በጣም ያስጠላል እንደዛ አይነት ፍቅር ማለት ነው እንግዲህ የሳምሪና የፋኒ ፍቅር በእውነት ሁሌም እንዳወራ ነው በጣም ደስ የሚል በጣም የሚያስቀና በጣም የሚያስደምም ፍቅር ነው ያላቸው ሳምሪም የልጅ አዋቂ ናት በጣም በሳል ናት ሴት ልጅ በቃ ለትዳሯ ትጉናት ከምትባሏ ሴቶች አንደኛዋ ሳምሪ ናት በያስባሉ ምክንያቱም ለትዳሯ በጣም ዋጋ ያላት ሴት ናት የሳምሪና የፋኒ ፍቅር የሚፈርስ ነገር ቢሆን ከዚህ በፊት ይፈርስ ነበርና ግን አልፈረሰም እግዚአብሔር ይመስገን በጣም የሚያስገርም ፍቅር ነው እንግዲህ እናትም ደግሞ የእናት ነገር ነውና አሁን ላይ ፍቅራቸው በጣም ነው ደስ የሚለው ጂጂኪያ በጣም ተቀይራለች ከልጆቿ ጋር ያላት ፍቅር ከልጆቿ ጋር ያላት ቀረቤታ በእውነት የሚያስቀና ነውና አሁንም ያ ፍቅራቸው እግዚአብሔር አምላክ እንዲያዘልቀው እኔ ምኞቴም ጸሎቴም እኔ በጣም ወዳቸዋለሁ አሁን ላይ በተለይ ተሰባስቦ አመት በዓል ሲያከብሩ እናት ልጇ ቤት ሄዳ አርፋ ልጅ ደግሞ እናቷ ቤት ሄዳ አርፋ አሁን የመጣው ልጅ አዳም በእውነት በረከት ነው ይዞ የመጣው ትልቅ ስጦታ ይዞ ነው የመጣው እናት አምጥቷል እኔ እንጃ ብቻ ደስ የሚል ነገር ይዞ መጥቷል ያስባለሁኝ እድለኛ ልጅ ነው እግዚአብሔር ያሳድገው እንግዲህ ሳምሪ ትዳር ዋጋ እንዲኖር ከሚያደርጉ ነገሮች አንደኛውና ሁለተኛው ጥቀሽ ስትባል ምንም ሁለትም ሶስትም የለውም ትዳር ዋጋ እንዲኖር የሚያደርገው ነገር ፍቅር ነው ብላ ስትመልስ ነበር እውነት ነው ፍቅር ካለ በዚች ምድር ላይ ሁሉም ነገር አለ ፍቅር ከሌለ ግን ምንም ትርጉም የለውም በነገራችን ላይ አንዳንድ ሰዎች ለትዳር ዋጋ የሚኖረው ውበት የሚመስላቸው ሰዎች አሉ ብር የሚመስላቸው ሰዎች አሉ አይደለም ትዳር ዋጋ እንዲኖር ከሚያደርጉ ነገሮች አንደኛውና ትልቁ ነገር ፍቅር ነው ፍቅር ካለ መግባባት ይኖራል መተዛዘን ይኖራል መተሳሰብ ይኖራል እሱ ለሷ ያስባል እሷ ለሱ ታስባለችና ፍቅር ብዙ ነገርን ያስተካክላል ፍቅር ከሌለ ብር ቢኖር መልክ ቢኖር ትርጉም የለውምና እባካችሁ ለፍቅር ዝግጁ ስትሆኑ አንድ ትዳር ያዙ ከዛ ደግሞ ትዳር ከያዛችሁ በኋላ ደግሞ ለቤታችሁ መሰሶ ሆናችሁ ኑሩ ማለት ፈልጋለሁ ለምን በርካታ ጥንዶች ሆነ አረ ወደዛ ሌላ ቢሄድ እኮ ሌላ ይመጣል የሚባለው አማርኛ አይሰራም በዚህ ዘመን ላይ በተለይ ተሳስቦ ተከባብሮ ካልተኖረ በእውነት ከባድ ዘመን ላይ ነውና ያለነው አረባክሽ እሷ ብትሄድ ሌላ ትመጣለች አረባክሽ እሱ ቢሄድ ሌላ ይመጣል ይሄ በትዳር ዓለም ውስጥና በፍቅር ዓለም ውስጥ ከአይሞራችን ማውጣት አለብን ብዬ አስባለሁ እንግዲህ ጂጂ ሳምሪ ሳምሪ ረፍት እንድታርፍ ትፈልጋለችና ያው ፋኒ ደግሞ ባል አይደል ከወለደች በኋላ ትንሽ ሰውነቷ ጎዝፎባታል መሰለኝና ስፖርት መስራት አለብሽ ስፖርት መጀመር አለብሽ አሁን በኋላ ሰውነትሽን አስተካክሊ እኔ ከስራ ስመጣ ልጅ እኔ ይዛልሁኝ አንቺ ግን ስፖርት ጀመሪ ሲላት ጂጂ ደግሞ እናት አይደለች ያው የእናት ሆድም አይ አሁን እኮ አራስ ነሽ አራስ ሆነሽማ ስፖርት አትጀምሪም ገና 2 ወር አልሞላሽም ስትላት አረ እኔ ባለቤቴ ፈቅዶልኛል ስፖርት ሰራለሁኝ እንደውም
አብረሽኝ እንድትሰሪ ፈልጋለሁኝ ስትላት ያው እናት ተገርማለች ማለት ነው። እንዴ ይሄን ያክል ያስብላታል ማለት ነው፣ ይሄን ያክል ይወዳታል ማለት ነው፣ ይሄን ያክል ያፈቅራታል ማለት ነው ብላ ራሷን እስከ ምትታዘብ ድረስ ከዚህ በፊት ነው ያ ማንሳት ጥሩ ስላልሆነ ነውና ብቻ መቀየር ደስ ይላል በእውነት እናት ስትቀየር ማየት በጣም ነው ደስ የሚለው። አሁን እንደውም እኮ ጂጂ በልጆቼ እንዳትመጡብኝ ሁላ ብላለች። በልጆቼ የመጣ አንገቴን እሰጣለሁ ያለች ለልጆቿ ይሄን ያክል ክብር ሰጥታ ለልጆቿ ይሄን ያክል ቦታ ሰጥታ ማለት ነውና እውነት ነው ማንኛውንም እናት ልጇን ሲነኩባት አትወድምና ልጆችሽ ፈጣሪ ያሳድግልሽ አሁንም ፍቅራችሁ ያጽናላችሁ ማለት ፈልጋለሁኝ። የሳምሪና የፋኒ ፍቅር ደግሞ በእውነት የተለየ ነው። በቃ እኔ አላቅም የዋለ ያደረ ያማረ የሚመጣ ትዳር ደስ ያለ የሚመጣ ትዳር የፋኒና የሳምሪ ትዳር ነው። ሁለቱም ብልህ ባይሆኑ ኖሮ ሁለቱም አስተዋይ ባይሆኑ ኖሮ ለዚህ አይበቃም ነበር ብዬ አስባለሁኝ። እንግዲህ ልጅም ወልዷል። የሁለት ልጆች አባትና እናት ሆነዋል። እግዚአብሔር በጥበብ ያሳድግላችሁ። ልጅ እግዚአብሔር ስጦታ ነው። ፌሎ እንግዲህ ከአያት ይዋጋ ትኖራለች የሚባልም ጭምጭምታም ወሬ አለ። ያው እናትየው ለብቻው አይደል የምትኖረው። አሁን እሷ የመጀመሪያ ልጅ የልጅ ልጅ የኔ ነኝ ማሳድገው ከኔ ጋር ነው የምትኖረው ምናምን ስትል ነበረ። ፌሎ ደግሞ በጣም የምታጓጓ በጣም የምታምር በጣም ቆንጆዬ ልጅ ናትና እንግዲህ የሆነው ይሁንና ከሳምሪና ከፋኒ ፍቅር ተማሩ ማለት ፈልጋለሁኝ እና ዋጋ ያለው ፍቅር ነው። በጣም ደስ የሚል ፍቅር ስለሆነ እናትና ልጅም እንግዲህ አሁን ላይ በጣም ተከባብረው በጣም ተሳስበው እናት ለልጇ አስባ ልጅ ደግሞ ለእናቷ አስባ የኖሩ ባሉበት ወቅት ላይ ሰይጣን እንዳይገባ አሁንም በዚሁ ጸንቶ እንዲኖሩ በእርግጥ አሁን ግን የመጨረሻ ውሳኔ ይመስለኛል እናትየው የወሰነችው በቃ ከልጆቿ ጎን ለመቆም ወዳጇንም ጠላቷንም ለይታለች። በዚሁ አጋጣሚ ጂጂ በእውነት ማን ወዳጇ እንደሆነ ማን ጠላቷም እንደሆነ ለይታ ካወቀች ከባነነች በኋላ ነው ለዚህ ከልጆቿ ጋር ዋጋ እንዲኖራት ያደረገችው ማለት ነው። እኛም እንግዲህ መልካም ትዳር ይስጠን፣ እንደነሱ የሚያምር እንደነሱ ደስ የሚል ትዳር ይስጠን። ትዳር ከእግዚአብሔር ዘንድ ስለሆነ የሚመሰረተው ፈጣሪ የተስተካከለና ያማረ ትዳር ይስጠን። ይሄንን ለማለት ነው የመጣሁት። ውድና የተከበራችሁ የቻናል ቤተሰቦች ለዚህ ቻናል አዲስ ሆናችሁ ላይክ ሰብስክራይበር ብታደርጉ ደስ ይለኛል። ካልተመቻችሁም ችግር የለውም። ኢትዮጵያ ሀገራችንን ሰላም ያደርግልን። ስለ ኢትዮጵያ ሰላም መስማት ሁላችንም እንፈልጋለንና እግዚአብሔር አምላክ ሀገራችንን ሰላም ያደርግልን። እኛም እግዚአብሔር ከክፉ ነገር ሁሉ ይጠብቀን፣ መልካም ነገር ያሰማን ማለት ፈልጋለሁ። ለቻናሌ አዲስ ሆናችሁ አሁንም ደግማችሁ ሰብስክራይበር ያደረጋችሁ ቤተሰብ ሁኑ። አዲስ የሆናችሁ ሰዎች ካላችሁ ማለት ነው። ወዳችሁና ፈቅዳችሁም ስለምትከታተሉኝ ነባሮች ደግሞ ስለምታበረታቱኝ እጅግ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ቆዩ።